በዚሁ በሶሻል ሚዲያ ከሰሞኑ የጋዜጠኛና የታሪክ ምሁር ገነነ መኩሪያ ህልፈተ ህይወት ጋር ተያይዞ አንዳንድ የሚነሱ ጉዳዮች አሉ። ገነነ መኩሪያ እንግዲህ እንቁ በጣም እውቅ ጥልቅ እውቀት ያለው ጋዜጠኛ ነው። አሁንም ቢሆን የእሱ አሟሟት እንዲህ ነው እንዲያ ነው ብለን በተጨባጭ መናገር አንችልም። ታሪክ አዋቂነቱ ምን አለ በኖረልን የሚያስብል መሞቱ ደግሞ እጅግ የሚያስቆጭ የሀገር ባለውለታ የሆነ ወንጀል ሲፈጸም ነበርኩኝ፣ አየሁኝ፣ ሁኔታውን እንደዚህ ሰምቻለሁ፣ ነበርኩ፣ በዚህ ወጣ በዚህ ገባ የሚል ሰው ሚዲያ ላይ ቀርቦ ለሚዲያ ሳይሆን ያንን ሀሳብ መግለጽ ያለበት መጀመሪያ ላይ ለፖሊስ ቆማ መስጠት፣ ግድያ፣ አስገድዶ መድፈር፣ የተለያዩ ከባባድ ወንጀሎች ሲፈጸሙ ያየ ሰው ፐርሰናል የራሱ ላይ ጉዳት ባይደርስበትም አይመለከተኝም ብሎ መተው አይችልም። ራሱን ያጠፋ ሰው ራሱን አጥፍተዋል፣ አግኝተንም ይዘንም የምንጠይቀው አካል የለም። ባልተሰጠን ስልጣን ፈራጆች፣ ባልተፈቀደልን ስልጣን መርማሪዎች፣ ባልተሰጠን የመክሰስ ስልጣን ከሳሾች እየሆንን አቃቢ ሕግ እየሆንን ሚናም መቀላቀልም ጭምር ስለሚሆን ጥቆማ በማንኛውም አይነት ሁኔታ ሚዲያ ላይ መሰጠት የለበትም የሚል የግል አቋም አለኝ። ሰላም፣ እንዴት ናችሁ? ውድ የደጉላው ፖድካስት ተመልካቾቻችን፣ እንግዲህ እንደተለመደው በዛሬው ዕለት በአንዳንድ ጉዳዮች የህግ ውይይት ለማድረግ ከባልደረባዬ ጠበቃና የህግ አማካሪ ሙሉቀን ሰይድ ጋር ቀርበናል። ሙሌ እንኳን ደህና መጣ። እንኳን ሰላም ቆየኝ ደጉ። እግዚአብሔር ይመስገን። እንግዲህ የዘንድሮ የፍርድ ቤት መደበኛ ስራ የመጀመሪያ ሳምንት አሳልፈን ነው ከቤተሰቦቻችን ጋር እየተገናኘን ያለነውና ሳምንቱ እንዴት አለፈ? እንዴት ነበር? እንደ መጀመሪያ የፍርድ ቤት የመደበኛ ስራ እንደተጀመረበት ሳምንት እንዴት አየኸው? ድባቡ፣ አጠቃላይ ባለ ጉዳይ፣ ፍርድ ቤት፣ ዳኞች፣ አቃቢያን ህጎች እንዴት ነበር? እስኪ ሳምንቱ ከሱን ጀምር። በጣም ጥሩ ነበረ። ጥሩ የስራ ሳምንት አሳልፌያለሁ። ፍርድ ቤት አካባቢም ያለው መስተጋብር ደስ ይል ነበር። አንተ ጋርስ እንዴት ነበር? በጣም ቆንጆ ነበር። በጣም ቆንጆ ነበር። እንግዲህ 2 ወራት በከፊል ፍርድ ቤት ተዘግቶ ካረፍን በኋላ ወደ መደበኛ ስራችን ጀምረናል። ከጓደኞቻችን፣ ከስራ ባልደረቦቻችን፣ ከባለ ጉዳዮቻችን ጋር እየተገናኘን ነበር ያሳለፍነው። ቆንጆ ሳምንት ሊባል ይችላል። እንግዲህ በዚሁ ያዝልቅልን ለማለት እንፈልጋለን። እንግዲህ ሙሌ፣ ዛሬ እንድንወያይ የፈለኩት በዋናነት በዚሁ በሶሻል ሚዲያ ከሰሞኑ አንድ የመነጋገሪያ አጀንዳ የሆነ ጉዳይ አለ። ይህም ጉዳይ የጋዜጠኛና የታሪክ ምሁር ገነነ መኩሪያ ህልፈተ ህይወት ጋር ተያይዞ አንዳንድ የሚነሱ ጉዳዮች አሉና ያንን ጉዳይ በተመለከተ ሰዎች በሚገርም መልኩ በአንተም የቲክቶክ አካውንት ላይ እየገቡ በውስጥ መስመር በእኔም በተመሳሳይ መልኩ ምነው ስለሱ ብታወሩ አንዳንድ ነጥቦች ብታነሱ ምናምን ብለው ጥያቄ ጠይቀውናል። ከዛም አልፎ ተርፎ ቢሮ ድረስ በመምጣት ጋዜጠኛውን የሚወዱት የሚያከብሩ ሰዎች ጥያቄ ስላቀረቡልን እኛ እዚህ ላይ ልናወራ የፈለግነው ስለ አሟሟቱ ተጨባጭ መረጃ ኖረን ማስረጃ ኖረን ሳይሆን በዙሪያው ከሚነገሩ ጉዳዮች አንጻር ሌሎቻችን ትምህርት እንድንወስድ እንዳንሳሳት፣ ያው እንደ ጀስቲስ ፓርትነርስ የኛ ቢሮ አላማ አለን። አላማችን ምንድነው? በዚህ በሶሻል ሚዲያ በምናደርገው እንቅስቃሴ የህግ የበላይነት እንዲከበር፣ የደቦ ፍርድ እንዳይኖር፣ ስነስርዓት እንዲሰፍን፣ ይህንን የማሳካት እንደ ጠበቃ የማሳካት ኃላፊነትም ግዴታም ስላለብን ይህንም በምናደርገው ጥረት ውስጥ ከጋዜጠኛ ገነነ መኩሪያ ህልፈተ ህይወት ጋር ተያይዞ የሚነሱ ጉዳዮች አንዳንድ ህጎች ቤተሰቦቻችን ቢያውቁት የተሻለ ነው ብለን የምናስባቸውን ነገሮችን ለመወያየት ነው የመጣ ነውና እነዚህም ጉዳዮች ምንድናቸው? በዚህ በሶሻል ሚዲያ እየተነገሩ ያሉት በአንዳንድ ግለሰቦች ከሱ አሟሟት ጋር ተያይዞ ራሱን አጥፍቷል የሚባሉ ወሬዎች አሉ። ባለቤቱ አስገድለዋለች የሚባሉ ወሬዎች አሉ። በሰው እጅ ተገድሏል የሚባሉ ነገሮች አሉ። ይህንን ሁሉ ነገር በተመለከተ እኛ እንግዲህ ይህንን የማረጋገጥ ስልጣኑም እድሉም የለንም። ይህንን ማረጋገጥ የሚችሉ አካላት አሉ። ነገር ግን እንዲያው ስነስርዓት ለማስፈር ያስችለን ዘንድ አንዳንድ ነጥቦች ከህግ አንፃር ብቻ ነው የምናወራው ማለት ነው በዛሬው ውይይታችን። እና እስኪ ከገነነ መኩሪያን ታውቃለህ ወይ? እስኪ ከሱን ጀምር ጠቅለል ባለመልኩ። በመጀመሪያ ደረጃ ከዚህ ቀደምም ያው በአንዳንድ መድረኮች ሀዘናችንን ገልጸን አልፈናል። በዚህ አጋጣሚም ለመግለጽ እንወዳለን። ነፍሱን ይማርልን። እንዴት ነው የምታውቀው? ትከታተለዋለህ ወይ? እስኪ ከሱን ጀምር ሙሌ። መልካም። ገነነ መኩሪያ እንግዲህ እንቁ በጣም እውቅ ጥልቅ እውቀት ያለው
ጋዜጠኛ ነው። በተለይ የስፖርት ጉዳዮች ላይ ያለው መረዳት፣ የሚያቀርባቸው ትንተናዎች፣ ታሪክ አዋቂነቱ ምን አለ በኖረልን የሚያስብል መሞቱ ደግሞ እጅግ የሚያስቆጭ የሀገር ባለውለታ የሆነ እንደ ትውልድ እሱ ዘንድ ቁጭ ብለህ መጽሐፍ ሳታነብ ትልቅ ላይብረሪ ከሆነ ሰው ብዙ እውቀት ማግኘት የምችልበት ሰው ነው። ስለዚህ እንዲህ አይነት ሰው ማለፉ በእውነት ያሳዝናል። ቤተሰቡን፣ አካባቢ ያሉ የሚያውቁትን ሰዎች ብቻ ሳይሆን እንደ ሀገርም አንድ ትልቅ ነገር እንዳጣን ይሰማናል። በዚህም ሀዘናችንን እንገልጻለን። ነፍሱ በሰላም ትረፍ እንላለን። ግን የምናውቀው በሙያው ነው። ሙያውን አክብሮ ለዘመናት ያሻገረ ጎበዝ ጋዜጠኛ መሆኑን አውቃለሁ። ታንኪ ሶ ማች ነው። በዚሁ ልክ ያው እኛ ሁለታችንም እንግዲህ ለስፖርቱም ቀርበናል እንከታተላለን። ከረጅም ጊዜ ጀምሮ ነው የማውቀው። በጋዜጣ፣ በሬዲዮ፣ በቴሌቪዥን በሚያቀርባቸው ፕሮግራሞች ስንከታተለው ኖረናል። ትልቅ አክብሮት እና አድናቆት ነበረን ለሱ። እንግዲህ ነፍሱ በሰላም ትረፍ በድጋሚ። ታዲያ ከዚህ ጋር በተያያዘ አሁንም ቢሆን የእሱ አሟሟት እንዲህ ነው እንዲያ ነው ብለን በተጨባጭ መናገር አንችልም። ይሄንን መናገር የሚችሉ ስልጣን የተሰጣቸው አካላት አሉ። ነገር ግን እስኪ ራስን ማጥፋት ከህግ አንጻር እናውራ እስኪ። ማለት አንዳንድ ጥያቄዎች ይነሳሉ። ራስን ማጥፋት መሞከር ከህግ አንጻር ተጠያቂነት አለው ወይ? አንድ ሰው ራሱን አጥፍቶ ቢገኝ የሚቀጣበት የህግ ስርዓት አለው ወይ? እሱ ላይ እናውራ። ይሄንን ስል ግን ጋዜጠኛ ገነነ መኩሪያ ልብሩ ራሱን አጥፍቷል እያልኩኝ አይደለም። እንደዛ እንዳይወሰድብን ቤተሰቦቻችን እና አንድ ሰው ራሱን ለማጥፋት ቢሞክር በእኛ ሀገር ህግ እንዴት ይታያል? እስኪ በሱ ላይ እናውራ። መልካም አጽንኦት ለመስጠት ያህል ይህንን ነጥብ ስናብራራ ጋዜጠኛ ገነነ መኩሪያ ራሱን አጥፍቷል የሚል ምንም አይነት ምልከታም መረጃም እያስተላለፍን እንዳልሆነ ይታወቅልን እያልኩኝ ወደ ህግ ማዕቀፉ ስገባ እንግዲህ ሰዎች በተለያየ ምክንያት ከውጭ በሚደርስባቸውም ጫና ይሁን በራሳቸው ግላዊ ምክንያት ራሳቸውን አጠፉ ሲባል እንሰማለን። ሰው ራሱን ቢያጠፋ በህግ ዘንድ የሚኖርበት ተጠያቂነት ምንድን ነው የሚለውን ስንፈትሽ ምንም አይነት ተጠያቂነት የለም። ራሱን ያጠፋ ሰው ራሱን አጥፍተዋል አግኝተንም ይዘንም የምንጠይቀው አካል የለም። የወንጀል ተጠያቂነትም አንድ ሰው እንደው በህይወት ዘመኑ እንኳን የሰራው ወንጀል ቢኖር ምርመራ መዝገቡ የሚኖረውና የሚቀጥለው እስትንፋሱ እስካለሽ ድረስ ነው። ሰውየው ሲሞት ከማጥፋቱ በፊት እንኳን የሰራው ወንጀል ቢኖር ይቋረጣል። ስለዚህ ራሱን ቢያጠፋ በራሱ ላይ ወንጀል ሰርቷል ብለን ፊዚካሊ አግኝተን የምንጠይቀው ሰውም ስለሌለ በሀገራችን የህግ ስርዓት መሰረት ራስን ማጥፋት ምንም አይነት የወንጀል ተጠያቂነት አያስከትልም። ይህን ስንል ግን ራስን ማጥፋት ምንም የወንጀል ተጠያቂነት አያስከትልም ስለተባለ ድርጊቱን አድርጉት ይበረታታል ለማለትም አይደለም። ወንጀል ሰርታችሁም ስትሞቱ የወንጀል መዝገብ ይቋረጣል ስል ወንጀል መዝገቡ እንዲቋረጥልኝ ብላችሁ ራሳችሁንም አጥፉ ብለንም እየመከርን አይደለም። ዞሮ ዞሮ ራስን ማጥፋት የወንጀል ተጠያቂነት አያስከትልም የሚል ግርድፉን የህግ ኮንሰፕት ለማስያዝ ያህል ነው። ታንክ ሶ ማች ሙሌ። ስለዚህ አንዳንድ ሀገራት ላይ ራስን ለማጥፋት መሞከር በአንዳንድ ሀገራት እንደሚያስጠይቅ አንዳንድ ጥናቶች ያሳያሉ። ስለዚህ የኛ አቋም እንደ ጀስቲስ ፓርትነርስ እንደ ቢሮአችን እንግዲህ ፈጣሪ የፈጠረውን በአምሳሉ የፈጠረውን ሰው ራሳችን ፈልገን ያልመጣን ራሳችንን አጥፍተን መሄድ የለብንም እንላለን፣ ምንም እንኳ የህግ ተጠያቂነት ባይኖርበትም። ታዲያ ከዚህ ጋር በተያያዘ አንድ ሰው ወንጀል ሲፈጸም ያየ የሰማ የሚያውቅ ሰው ሚዲያ ላይ ቀርቦ መናገር አለበት ወይስ ደግሞ አንድ ወንጀል ሲፈጸም ያወቀ ሰው ማድረግ ያለበት ኃላፊነትና ግዴታው ምንድን ነው? እስኪ በሱ ላይ ደግሞ አንዳንድ ነገሮች እናውራ። መልካም። በመሰረቱ ወንጀል ሲፈጸም ያየ ሰው በህግ አጠራር ጠቋሚዎች ይባላል። ጥቆማ ደግሞ የሚሰጠው ወይም ደግሞ አንድ ወንጀል ተፈጽሟል ተብሎ ዲስክሎዝ የሚደረገው ሚዲያ ላይ አይደለም። ይህ እንዲሁ በዘፈቀደ የምናነሳው ሳይሆን በወንጀል ስነስርዓት ህጋችን ላይ ወንጀል ሲፈጸም ያዩ ሰዎች አቅራቢያቸው በሚገኝ ፖሊስ መምሪያ ሄደው ጥቆማ የመስጠት የህግ ግዴታ፣ ውዴታ ሳይሆን ግዴታ ነው ጥቆማ መስጠት እንዳለባቸውም ጭምር ተመላክቷል። ስለዚህ ወንጀል ሲፈጸም ነበርኩኝ፣ አየውኝ፣ ሁኔታውን እንደዚህ ሰምቻለሁ፣ ነበርኩ፣ በዚህ ወጣ በዚህ ገባ የሚል ሰው ሚዲያ ላይ ቀርቦ
ለሚዲያ ሳይሆን ያንን ሀሳብ መግለጽ ያለበት መጀመሪያ ላይ ለፖሊስ ጥቆማ መስጠት፣ ከዛ ፖሊስ ስራው ወንጀልን መመርመርና የተጠናቀቀ የምርመራ መዝገብን ለአቃቢ ሕግ ማስተላለፍ እንደመሆኑ መጠን ለፖሊስ ሄዶ ቃሉን ሰጥቶ ቢሆን እንኳ ፖሊስ አንድ የምርመራ ውጤት ላይ እስኪደርስ የወንጀሉ ፍሬ ጉዳይ እስኪታወቅ ሚዲያ ላይ ሄዶም ያን ፋክት ዲስክሎዝ ከማድረግ ሊቆጠብ ይገባል። ምክንያቱም ብዙ የሚረብሹት ነገር አለ። እውነትም ይሁን ውሸት ሚዲያ ላይ ተሄዶ ሲወራ ሞብ ሜንታሊቲን ይፈጥራል። ፖሊስ ላይ ኤንዜን አቃቢ ሕግ ላይ ከዛም በኋላ ፍርድ ቤቶች ላይ አጠቃላይ ደግሞ ተጠርጣሪ ተብሎ በዚህ ሰርክል ውስጥ የሚታይ ሰው በኋላ በፍርድ ቤት ክርክር ላይ ጥፋተኝነቱ የሚረጋገጥ ወይም ደግሞ ነፃ የሚባልን ሰው ኤኬሌ ነው የፈጸመው ወደሚል ኮንክሉዥን ላይ ጥለንና ባልተሰጠን ስልጣን ፈራጆች፣ ባልተፈቀደልን ስልጣን መርማሪዎች፣ ባልተሰጠን የመክሰስ ስልጣን ከሳሾች እየሆንን አቃቢ ሕግ እየሆንን ሚናም መቀላቀልም ጭምር ስለሚሆን ጥቆማ በማንኛውም አይነት ሁኔታ ሚዲያ ላይ መሰጠት የለበትም የሚል የግል አቋም አለኝ። ታንክ ዩ ሶ ማች ታንክ ዩ። እንደው ከዚህ ጋር በተያያዘ ሙሌ ቤተሰቦቻችን ማወቅ ያለባቸው ወንጀል በባህሪው በመሪ ደረጃ በህብረተሰቡ የተቃጣ ጉዳት ተደርጎ ነው የሚቆጠረው። ፐብሊኩ ላይ አጠቃላይ ማህበረሰቡ ላይ የተቃጣ ጥቃት ተደርጎ ስለሚቆጠር ግድያ፣ አስገድዶ መድፈር፣ የተለያዩ ከባባድ ወንጀሎች ሲፈጸሙ ያየ ሰው ፐርሰናሊ የራሱ ላይ ጉዳት ባይደርስበትም አይመለከተኝም ብሎ መተው አይችልም። አይመለከተኝም ብሎ መተው የሚችላቸው የወንጀል አይነቶች አሉ። እንደ ስድብ ያሉ፣ እንደ ማዋረድ ያሉ፣ እንደ አመንዝራነት ያሉ እነዚህ የወንጀል አይነቶች ቤተሰቦቻችን ማወቅ ያለባቸው በግል አቤቱታ አቅራቢነት ብቻ የሚያስቀጡ ወንጀል በመሆናቸው ይህ የማዋረድ ተግባር፣ የስድብ ተግባር ወይም ደግሞ የአመንዝራ ወንጀል የተፈጸመበት ሰው የግል ተበዳይ ብቻ አቤት ብሎ ሲቀርብ ነው የወንጀል ምርመራ የሚደረገው። ስለዚህ ፐብሊክ ላይ የተቃጡ የሚባሉ ወንጀሎች በተመለከተ ግን ማንኛውም አካል ፐርሰናሊ በግል እሱ ላይ የደረሰበት ጉዳት ቢኖርም ባይኖርም ለፖሊስ ጥቆማ የመስጠት ኃላፊነትም ግዴታም አለበት። እንደው ከዚህ ጋር በተያያዘ ሙሌ በወንጀል ሕጋችን አንድ ወንጀል ሲፈጸም ያየ ሰው ያንን ወንጀል አለማስታወቅ የራሱ የወንጀል ተጠያቂነት ጭምር ያመጣል። ስለዚህ ወንጀል መፈጸሙን እያወክ እየተመለከትክ መረጃው ኖሮክ ማስረጃው ኖሮክ ያንን ስልጣን ላለው አካል አለማስታወቅ ራሱ ጥፋተኝነትን ተጠያቂነትን ሊያስከትል የሚችል ነገር ጭምር መሆኑን ቤተሰቦቻችን መረዳት መቻል አለባቸው። እንግዲህ ወንጀል ሲፈጸም ያዩ ሰዎች መጠቆም አለባቸው፣ ግዴታም ኃላፊነትም አለባቸው ብለን ካነሳን ዘንዳ ፖሊስ እነዚህ ሰዎች ወደ ፖሊስ ጣቢያ በሚቀርቡበት ጊዜ አንድን የመጣን ሰው ተጠርጣሪ ሊሆን ይችላል፣ ጠቋሚ ሊሆን ይችላል፣ አንተ ወንጀለኛ ነህ፣ ዋናው ወንጀለኛ መጥቷል ብሎ ትሪት ማድረግ ይችላል ወይ? መጥራት ይችላል ወይ? አንድን ሰው ወንጀለኛ ብሎ የመጥራት ስልጣን የማን ነው? እሱ ላይ እናውራ። መልካም እንግዲህ ግለሰቦች ጥቆማቸውን ፖሊስ ዘንድ ሄደው ይስጡ ካልን ለጥቆማ የሚሄድ ማንኛውም ሰው ወንጀለኛ ነህ ብሎ በፖሊስ ዘንድ ሊጠራ አይገባም። ምክንያቱም የፖሊስ ዋነኛ ተግባሩ ወንጀል ፈጻሚ ማን ነው የሚለውን ምርመራ ማጣራት ነው እንጂ ፍርድ መስጠት አለም ደግሞ ኤኬሌ ወንጀለኛ ነው ኤኬሌ ንጹህ ነው የሚለውን ለይቶ ማመላከት አይደለም። ስለዚህ የፖሊስ ስራ ምርመራ ነው ካልን እንደው በምርመራ ወቅት ምንድነው ሊደረግ የሚገባው? ለሚመረመረው ሰውስ መነገር ያለበት ነገር ምንድነው ትላለህ? ታንክ ዩ ሶ ማች ሙሌ። እንግዲህ እኛ እዚህ ላይ ስናወራ ህጉን ነው የምናወራው። ብዙ ሰው ህጉን ስናወራ ፕራክቲሱን አንዳንድ ቦታ ላይ የገጠማቸው ነገሮች እያነሱ ምን ህግ ወረቀት ላይ ነው እንጂ ምናምን የሚሉት ነገር አለ። ችግሮች የሉም እያለን አይደለም፣ ክፍተቶች የሉም እያለን አይደለም። ነገር ግን ያንን ታግለን በምንኖርባት ሀገር የህግ የበላይነት ተረጋግጦ ማየት ዓላማችን ስለሆነ ነው የምናወራው። ስለዚህ ፖሊስ አንድን ተጠርጣሪ በቁጥጥር ስር አውሎ ምርመራ በሚያጣራበት ወቅት ለተጠርጣሪው ያሉት መብቶችን ግልጽ አድርጎ ሊነግረው ይገባል። አንደኛ ተጠርጣሪው የሚሰጣቸው ቃላቶች ነገ እሱ ላይ ማስረጃ ሆነው እንደሚቀርቡ፣ ተጠርጣሪው ዝም የማለት መብት እንዳለው፣ ያለመናገር መብት እንዳለው። እንደውም እንደዚህ ብለን ሚዲያ ላይ ምናምን ስናወራ ዝም እላለሁ ግን ከከስክሱ በኋላ እንዴት አደርጋለሁ ከጥፊ በኋላ የሚባሉ ነገሮች አሉ። ይህ ሁሉም ፖሊሶች እንዲያደርጋሉ ማለት አይደለም።
የሚያደርጉ ደግሞ የሉም ማለትም አይደለም። ስለዚህ ከስክሱ አለ ጥፊው አለ ምናምን ብላችሁ መፍራት የለባችሁም። ዝም የማለት መብት እንግዲህ ህገ መንግስቱ ያረጋገጠላችሁ ስለሆነ ፖሊሶችም ይሄንን ማስረዳት አለባቸው። ከዚህም ባሻገር በሚገባቸው ቋንቋ ተጠርጣሪዎች በሚገባቸው ቋንቋ የተጠረጠሩበት የወንጀል አይነት ሊነገራቸው ይገባል። ከባለሙያ ጋር የሚመካከሩበት ቤተሰብ ቪዚት በቤተሰብ የመጎብኘት መብት እንዳላቸው ይህን ሁሉ ማስረዳት አለባቸው ፖሊሶች። ስለዚህ ጠቅለል ባለመልኩ አንድ ፖሊስ አንድን ተጠርጣሪ ይዞ በሚመረምርበት ወቅት ያሉት ህገ መንግስታዊ መብቶቹን ለተጠርጣሪው ማስረዳት አለበት እንላለን። ሙሌ ምናልባት ከዚህ ጋር በተያያዘ እንግዲህ ፖሊስ በዚሁ አግባብ ተጠርጣሪን መረመረ እንበልና የምርመራ መዝገቡ ተሟልቶ ክስ ቢመሰረት አንተን ወይም ተጠርጣሪውን በእርግጥም ወንጀለኛ ነህ የማለት ስልጣኑ የማን ነው? በጣም አሪፍ ሙሌ። በጣም ይሄ ወሳኝ ጥያቄ ነው። ወሳኝ ጥያቄ የሚሆነው ለምንድን ነው? ተጠርጣሪዎች ፖሊስ ጣቢያ ስለቀረቡ ፖሊስ ጋር ስለቀረቡ በቁጥጥር ስር ስለዋሉ ብቻ ራሳቸውን እንደ ጥፋተኛ እንደ ወንጀለኛ ማየት ያለባቸው። ይሄንን በተመለከተ ህገ መንግስቱ ትልቅ የሆነ መብት ለሁሉም ተጠርጣሪዎች ሰጥቶ ይገኛል። ይኸው ምንድነው? አንድ ሰው በፍርድ ቤት የመጨረሻ ውሳኔ እስከሚሰጥበት ጊዜ ድረስ ንጹህ ሆኖ የመገመት መብት አለው። ስለዚህ ንጹህ ሆኖ የመገመት መብት ያለን አንድን ሰው ወንጀለኛ ብለህ መጥራትም ማሰብም አትችልም። ተጠርጣሪ እያልክ ነው ትሪት የምታደርገው። ስለዚህ ፖሊስ ይመረምራል። የምርመራ መዝገቡን አጠናቆ ለአቃቤ ህግ ያስረክባል። አቃቤ ህግ ክስ የሚያስመሰርት ተጨባጭ ሁኔታ ካገኘ ክስ ይመሰርታል። ፍርድ ቤት ግራቀኙን አከራክሮ ማስረጃ መዝኖ ሰምቶ ፍርድ ይሰጣል። ፍርድ ተሰጠ ሲባል ግን ፍርድ ነፃ መውጣትም ሊሆን ይችላል፣ ጥፋተኛ መባልም ሊሆን ይችላል። ስለዚህ ይህ የመጨረሻ ስልጣን የተሰጠው ለፍርድ ቤት ነው፣ ለዳኛው ነው። ስለዚህ ይሄንን ማወቅ መቻል አለባቸው። ምናልባት ታሪካዊ ነገርም አለው ይሄ ፕሪዘምፕሽን ኦፍ ኢኖሰንስ የሚባል ወይም ደግሞ ንጹህ ሆኖ የመገመት መብት። ከዚህ ከደቦ ፍርድ ጋር ሰዎች አንድን ነገር አጥፍተዋል፣ ጥፋት ሰርተዋል ተብሎ ስለተወራ ብቻ ሰዎች ተነሳስተው የበቀል እርምጃ የመውሰድ የመፈረጅ ነገር ያንንም ለማስቀረት ይህ ብቸኛ ስልጣን የፍርድ ቤት እንደሆነ እንግዲህ በተለያዩ ዓለም አቀፍ የሰብአዊ መብቶች ድንጋጌዎች ላይም ተደንግጎ የሚገኝ ነገር በመሆኑ በእኛ ሀገርም በህገ መንግስቱ አንድን ሰው ጥፋተኛ ብሎ የመፈረጅ ፍርድ የመስጠት ስልጣን የፍርድ ቤት ነው። እንግዲህ ይሄንን ነው። ምናልባት ከዚህ ጋር ተያይዞ ወደ ተነሳንበት ነጥብ ልመልስህና ጋዜጠኛ ገነነ ሊብሮን በተመለከተ የሞተው በዚህ አኳኋን ነው፣ ገዳይ እከሌ ነው የሚል አሁን ፍርድ የመስጠት ሁኔታ አለ ሚዲያ ላይ። ይሄን ሁኔታ ልምምዱን እንዲህ መሆኑ ተገቢ ነው ወይስ አይደለም? ሙሌ ታንክ ሶ ማች። በጣም እንግዲህ ይሄንን ደጋግመን ለማንሳት የምንፈልግበት ዋና ምክንያት እኛ በምናወራው ነገር ቤተሰቦቻችን እንዳይሳሳቱ በመፈለግ ነው። አሁንም አንድ ነገር ላወራ ስለሆነ እሱ ምንድነው? ገነነ መኩሪያ ጋዜጠኛ፣ የታሪክ ተመራማሪ፣ ተንቀሳቃሽ ላይብረሪ በመባል የሚታወቅ ግለሰብ ከአሟሟቱ ጋር ተያይዞ ባለው ጉዳይ በእውነት ግልጽ የሆነ ነገር ቢፈጠር በሰው እጅም ተገድለው ከሆነ ጥፋተኞች፣ ገዳዮች ለህግ ቀርቦ ማየትን እሻለሁ። ነገር ግን ይሄንን ስንል ግን የደቦ ፍርድ ደግሞ በተመሳሳይ መልኩ ደግሞ የደቦ ፍርድ እንዳይኖር ያልተሰጠን ስልጣን ተጠቅመን አንዳንድ ፍርዶች እንዳንሰጥም ደግሞ መጠንቀቅ አለብን። ይሄንን ስንል ይሄንን እያደረጉ ያሉ ሰዎች ልምምድ ብለህ አንተ የገለጽከውን ነገር እያደረጉ ያሉ ሰዎች የህግ ተጠያቂነትም እንዳይመጣባቸውም ጭምር በማሰብ ነው። ስለዚህ ይሄንን ፖዚቲቭ እንድረዱልን እንፈልጋለን። ቤተሰቦቻችን እንግዲህ ሚዲያ ላይ የተነገሩ አንዳንድ ጉዳዮችን ለማንሳት ያህል እንግዲህ ባለቤቱ እንዳስገደለችው የሚመስሉ ቃላቶችን ተጠቅመው ተናግረዋል። ዝቅ ብላ ተመለከተችውና ገነነ ራሱን አጠፋ ብላ ጮኸች። ታንቆ ነው የሞተውን ለማለት ገመድ ላዩ ላይ አልነበረም፣ በሰው እጅ ነው ያስገደለችው፣ ከቤት እንዲወጣ አድርጋለች ምናምን የሚባሉ ነገሮች አሉና እነዚህ ነገሮች ሚዲያ ላይ ሲነገሩ በተለይም ደግሞ የሰውን ስም እያነሱ ሰውን ሜንሽን እያደረጉ ማውራት አንደኛ ምርመራውንም ያደናቅፋል፣ ሁለተኛ የደቦ ፍርድ አንድ ሰው ይሄ ነገር ሲነገር የሰማ ሰው የሟች ቤተሰብ ሊሆን ይችላል፣ ወዳጆቹ ሊሆኑ ይችላሉ። የደቦ ፍርድ አንድ ንጹህ ሰው ላይ ንጹህ የምልበት ምክንያት እንግዲህ
ድርጊቱን ፈጽማለች አልፈጸመችም በፍርድ ቤት የምረጋገጥ ነገር ስለሆነ ቀደም ሲል ንጹህ ሆነ የመገመት መብት ህገ መንግስታዊ መብት ሁሉም ሰው ስላለውም ጭምር ነውና አንድ ንጹህ ሰው ላይ እርምጃ እንዳይወሰድበት እንዲህ አድርጎ የማነሳሳት ተግባር ማድረግ ጥሩ አለ። ከዚህም ባሻገር ደግሞ ወደ ስም ማጥፋትም ሊሄድ ይችላል። አንድን ሰው እንዲህ ያለ ነውር አለበት፣ እንዲህ ያለ ድርጊት ፈጽሟል፣ እንደዚህ ያለ ግድያ ፈጽሟል ብሎ መናገር በስም ማጥፋትም ሊያስከስስም ሊያስጠይቅም ይችላል። ምርመራውንም ያደናቅፋል። አሁንም ደግመን ደጋግመን የምንለው ነገር ምንድን ነው? በሰው እጅ ተገድለው ከሆነ ገዳዮች ለህግ ቀርበው ፍትህ ለገነነ መኩሪያ እንዲሰጠው እንጠይቃለን። ይህ ባልሆነበት ሁኔታ ግን ደግሞ ወተን ደግሞ በእርግጠኝነት ስሜት ደግሞ ባለቤቱ እከለ እንደዛ እንዲያደርጉ ግድያውን ፈጽሟል ብሎ መናገር ደግሞ ያው ተገቢ አይደለም እና ሙሌ ከዚህ ጋር እንደው በተያያዘ አንተ የምጠይቅህ በባልና ሚስት መካከል ብዙ ያው ግጭቶች ይኖራሉ። እግር ከእግር ጋርም ይጋጫል፣ ሰው ከሰው ጋር ይጋጫል አብሮ ሲኖርና ምናልባት አንድ ሰው በሌላ ሰው በትዳር አጋሩ ሊሆን ይችላል፣ በጓደኛው ሊሆን ይችላል፣ በስራ ባልደረባው ሊሆን ይችላል። ተበሳጭቶ ተስፋ ቆርጦ የሆነ ነገር አድርጎ ራሱ ላይ እርምጃ ቢወስድ ምክንያትና ውጤት እንደው ከህግ አንጻር እንዴት ይታያል? ምክንያቱም ሰዎች ጥያቄ ያነሳሉ። እኛ እንግዲህ ሁለታችንም በሶሻል ሚዲያ ላይ አለን፣ በውስጥ መስመር ይጽፉልናል። ለመሞቱ እኮ ተኩሳ ባትገለውም አሁን ስለ ገነነና ስለ ባለቤቱ አይደለም እያወራን ያለ ነው፣ ስለ ጠቅላላው ሁኔታ ነው። ተኩሶ ባይገለውም እኮ እንዲህ ባያደርግም እኮ በሱ ተበሳጭቶ ነው፣ በሱ ተስፋ ቆርጦ ነው፣ በሱ ውለታው ተክዶ ነው። እንደዚህ የሚባሉ ነገሮች አሉ። መከዳት ደርሰውበት ነው ምናምን የሚሉ ነገሮች አሉና ይህን የወንጀል ጉዳይ ከምክንያትና ከውጤት አንጻር ስንመዝነው እንዴት ታየዋለህ? እንግዲህ አንድ ድርጊት የወንጀል ኃላፊነት ያመጣል ለማለት ምክንያትና ውጤት መገናኘት ይኖርባቸዋል። ለሰውየው ህይወት መጥፋት ከጀርባው የተደረገው ድርጊት ቀጥተኛ መሆን አለበት። ለምሳሌ ለማየት አንድ ሰው በመኪና ተገጭቶ ከሞተ ለመሞቱ የገጨው መኪና ነው ምክንያቱ። ሰውየው ሲገጭ ሀሳብ ውስጥ ነበረ፣ ሾፌሩ እንደዚህ ውስጥ ነበር፣ ይሄ ፋክተር ነበር፣ አይሰራም። ስለዚህ ወደ ተነሳልኝ ነጥብ ስመለስ አንድ ሰው ከቤቱም ሊሆን ይችላል፣ ከውጭም ሊሆን ይችላል፣ በተለያዩ ገፊ ምክንያቶች ራሱን የማጥፋት ውሳኔ ላይ ቢደርስ ኤኬሌ እንዲህ ባያረገው ኖሮ እንዲህ አያረግም የሚል በይሆናል የወንጀል ተጠያቂነት አያስከትልም። የወንጀል ተጠያቂነት ቀጥታ ግንኙነት ያስፈልገዋል። ገፋፍቶ እንዲሰቀል ያደረገውን ሳይሆን ሰውየውን ሄዶ በገመድ አንጠልጥሎ የሰቀለው ሰው ካለ በነፍስ አጥፊነት ይጠየቃል። ግን አበሳጭቶት በትዳር ውስጥ በነበረ አለመግባባት ወዘተ በገፊ ምክንያቶች ያ ሰው ራሱን እንዲያጠፋ አድርጎት ከሆነ የህሊና ጸጸትና ዜሮ በኋላ የሚያነሳው ጥያቄና የሞራል ኢሹ ካልሆነ በስተቀር በወንጀል ላይ ምክንያትና ውጤት ቀጥታ ግንኙነት ስለሌላቸው በእኛ ሀገር የህግ ስርዓት ምንም አይነት የወንጀል ተጠያቂነት አያመጣም። የወንጀል ህጉ መሪዎች አሉ፣ ፕሪንሲፕልስ የሚባሉት። ከነዛ መካከል አንዱና ዋነኛው ትልቁ መሪ የወንጀል ህጉ የህጋዊነት መሪ ነው። ይኸውም አንድ ተግባር አንድ ድርጊት ወይም ደግሞ ያለማድረግ በወንጀል ህጉ በግልጽ ወንጀል ነው ተብሎ ካልተቀመጠ በወንጀል ተጠያቂነት እንደማያስከትል ተደንግጎ ይገኛል። ስለዚህ ማበሳጨት፣ ተስፋ ማስቆረጥ ወይም ደግሞ ክህደት መፈጸም በመፈጸሙ ምክንያት አንድ ሰው ቢሞት የወንጀል ተጠያቂነት አለበት ተብሎ የተቀመጠ ድንጋጌም የለም። ይህ ባለመኖሩ አንተ አሁን ባነሳው ሀሳብ ላይ አንድን ሰው ምክንያትና ውጤት ሳይገናኝ ተጠያቂ ማድረግ አስቸጋሪ ነው አስቸጋሪ ነው የሚሆነው። ስለዚህ ሰርከምስታንሱን በማየት እንዲህ ባይሆን እኮ እንዲህ አይሆንም ነበር፣ ስለዚህ እንደዚህ ገፋፍቶ ያደረገው ሰው ወንጀለኛ ነው በማለት በቂ የህግ እውቀትም ሳይኖር እንደው ማህበረሰቡ እንዲያበሳጭቶት እኮ ኤኬሌ እንዲሞት አደረገው የሚለውን ብቻ ይዞ ልክ እንደ ፍርድ ቤት ስራ ገደለው ወይም ገደለችው መባሉ የህግ መሰረት የለውም። ምክንያቱም የወንጀል በቀጥታ ነው የሚተረጎመው። እንዲህ አድርጎ እንደዚህ ያደረገ ይሄ ኃላፊነት አለበት ከተባለ ወንጀል ነው፣ ካልተባለ ግን አናሎጂ ወይም ደግሞ በትርጓሜ የወንጀል ኃላፊነትን ማምጣት ስለማይቻል በዚህ ረገድ የሚመጣ ምንም አይነት የወንጀል ተጠያቂነት አይኖርም። እንደውም ስም መጥራት አያስፈልግም እንጂ ሚዲያ ላይ አልፎ አልፎ እንደዚህ ታዋቂ ሰዎች ሲሞቱ
አርቲስቶች፣ ተዋንያን ምናምን ሞተው ሲገኙ በጣም ብዙ የሚባሉ ነገሮች አሉ እና እነሱ ላይ ሰዎች ህግን መሰረት ያላደረገ አስተያየት ተኩሶም ገደላት፣ ከፎቅ ላይ ወርውሮም ገደላት፣ ወይም ደግሞ ምንም ያድርግ ይሄንንም አያድርግ ተስፋ አስቆርጧት፣ አንገብግቧት፣ አቃጥሏት ራሷን እንድታጠፋ አድርጎ ከነበረ መጠየቅ አለበት በህግ ብለው ሲናገሩ ሰማለሁ። እኛ አሁን የማንም ሰው ህይወት በከንቱ የማንም ሰው ደም እንዲፈስ አንፈልግም። ነገር ግን ደግሞ የሞራል ጉዳይና የህግ ጉዳይ ደግሞ ለይቶ ማየት ያስፈልጋል። ምናልባት ወደፊት የወንጀል ተጠያቂነትን ያስከትላል ተብሎ ሲደነገግ ያን የተለየ አቋም ልንይዝ እንችላለን። አሁን ባለው ተጨባጭ ሁኔታ ግን በፍቅረኛ፣ በጓደኛ፣ በትዳር አጋር፣ በስራ ባልደረባ እንዲህ ያለ በደል ደረሰብኝ፣ እንዲህ ያለ የሞራል ተስፋ መቁረጥ ውስጥ ገባው፣ ተስፋ መቁረጥ ውስጥ ከተተኝ ብሎ አንድ ሰው ራሱ ላይ ያልሆነ እርምጃ እንዳይወስድ እንመኛለን። ወስዶ ከተገኘ ግን ምናልባት የወንጀል ተጠያቂነት ለማስከተል አስቸጋሪ ስለሚሆን ይሄንም ቤተሰቦቻችን እንዲረዱልን እንፈልጋለን። መልካም እንግዲህ ደጉ ዛሬ ያነሳው ዋነኛው ነጥብ አሁን ያወራናቸውን ጉዳዮች እንደው እንደ አብነት እንደ መነሻ የገነነ መኩሪያን ጉዳይ መሰረት አድርጎ ሚዲያ ላይ የሚነሱ ሀሳቦችን አነሳን እንጂ አጠቃላይ ልናወራ የፈለግናቸው ነጥቦች የወንጀል ተጠያቂነትን በተመለከተ ምርመራ የማድረግ ስልጣን የፖሊስ መሆኑን፣ ወንጀል ተፈጽሞ ሲገኝም ሰዎች ጥቆማ መስጠት ያለባቸው ፖሊስ ዘንድ ነው እንጂ ሚዲያ ላይ አለመሆኑን፣ አንድን ሰው ወንጀለኛ ነው ብሎ የመጨረሻ ውሳኔ መስጠት አሊያም ነፃ ነው ብሎ ማሰናበት የፍርድ ቤት ስራ መሆኑን፣ ይህንን በህግ የተቋቋሙ ተቋሞች የሚሰሩትን ስራ እየሰሩ ባለበት ሁኔታ ሚዲያ ላይ ተወጥቶ የሚደረጉ ውይይቶች መጥፎ ልምምዶች መሆናቸውን ለማሳወቅ ከልምምድም አልፎ ደግሞ ምርመራውን የሚያካሂደው ተቋም ላይ፣ ክስ የሚመሰርተው አቃቢ ህግ ላይ፣ ጉዳዩን መርምሮ ውሳኔ የሚሰጠው ፍርድ ቤት ላይ አልባሌ ተጽዕኖ የሚያስከትሉ መሆኑን፣ የደቦ ፍርድን እንደ ባህል እየተለማመድን እንድንመጣ በር የሚከፍት በመሆኑ እንዲህ አይነት ጉዳዮች እንዳይለመዱ ለማለት አጠቃላይ ለተመልካቾቻችን ዘርዘር ያለ ሀሳብ ለመስጠት በማሰብ ነው እኚህን ጉዳዮች ያነሳ ነው። ስለነበረን ቆይታ አመሰግናለሁ። እጅግ በጣም አድርጌ አመሰግናለሁ ሙሌ። ቤተሰቦቻችን ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። ቻናሉን እንግዲህ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ጠቃሚ የሆኑ የህግ ውይይቶች የምታገኙበት ነው። ታንክስ ሶ ማች። እናመሰግናለን።